ጓዶች እንኳን ለ2018 ዓመተ ምህረት በሰላም አደረሰን። 2018ን አባይን በመገደብ ግብጾችን ደግሞ ቂጣቸውን በሳንጃ በመውጋት ጀምረነዋል። አሁን ደግሞ የምዕራባውያንን ሽልጥልጢዝም ከአፍሪካ ማስወጣት አለብን ጓዶች። ይሄ ስንፈተ ሚስትነት ፌሚኒዝም፣ ይሄ ኦኬ ኮሚኒቲ የሚባሉት የነ ኦባማና ካማላ ኮሚኒቲ፣ ሰዶምና ጎመራ ኮሚኒቲ ቢሉት ይሻላል ጓዶች። ተመሳሳይ ጾታ፣ ይሄ ትራንስ ምናምን የሚሉት የሰው ልጅ የጦር መሳሪያ ይቀይራል እንጂ ጾታውን ይቀይራል እንዴ? አንዳንድ ደግሞ ቲክታከሮች አሉ የኛ ሀገር። ወንድ ልጅ የማውቀው ሰው ሌላ ወንድ ጋር ተደባድቦ ወንድን ሲመታ ነው። ይሄ ደግሞ ቲክታከር ወንዶች ራሳችሁን ምቱ የሚል እንትን ላይ ደርሷል ጓዶች። ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሻፍደናል ጓዶች። ሌላው ደግሞ አንዳንድ ግለሰቦች የኢትዮጵያ ካላንደር አያስፈልገንም፣ በቫቲካን ካላንደር ነው መመራት ያለብን እያሉ ነው። በግልጽ በማያሻማ ሁኔታ ጳጉሜ ላይ ይሄን ነገር እንኳን ከሰው አልፎ ጨረቃዋ ራሱ ሰምታ በሽልጥልጥ ካላንደርን ያልቆጥርም ብላ ራሷን ጋርዳለች ጓዶች። እንደዚህ እኮ ነው ነገሩ እኮ ሽልጥልጢዝም ይወድማል፣ ቴስታስትሮን እና ማስኩሊኒቲ ይለመልማል። ሃሽታግ ኖሞር ሆርኒ ኦፍ አፍሪካንስ ጓዶች።